በቤት ውስጥ የሚሰሩ ሰራተኞች ማለትም ምግብ አብሳይ፣ የልጆች አሳዳጊ፣ ሹፌር፣ ጽዳት፣ ሌሎችም ሁሉ ነገር ደህና ነው ብላችሁ ባሰባችሁበት ቤት ውስጥ እየሰራችሁ የሚደርስባችሁ ጥቃት ካለ ለምሳሌ አካላዊ፣ ስነልቦናዊ፣ ጾታዊ፣ ኢኮኖሚያዊና የገንዘብ እጦት ወይም ገንዘብ አለመስጠትን ጨምሮ ያለው ጥቃት ከደረሰባችሁ ግዴታ ራሳችሁ ሪፖርት ማድረግ አለባችሁ የሚል ህግ የለም። ከፈራችሁ ጓደኛ፣ ቤተሰብ፣ ጎረቤት ማንም ሰው ጉዳዩን እስካወቀ ድረስ እናንተን ወክሎ ማሳወቅ ይችላል። ለዚህ ነው የተባበሩት አረብ ኤምሬትስ የቤት ውስጥ ጥቃት የሚደርስባቸው ካለ የህግ ከለላ እንደሚኖረው ያደርጋል። በተጨማሪ በዚህ ሀገር ውስጥ ቤተሰብ ከሌለው መንግስት ወደ ድንገተኛ መጠለያ የመምራት ስልጣን አለው። ስለዚህ በዚህ ሁኔታዎች ውስጥ አጥቂው ችግር ውስጥ ይገባል። ወደ እስር ቤት ወይንም 50,000 ድርሃም ቅጣት ይጣልበታል። የቤት ውስጥ ጥቃት ሰለባ ከሆኑ እባክዎ ለፖሊስ ወደ 999 ይደውሉና ሪፖርት ያድርጉ። እናንተን ለሚጠቅም ለተጨማሪ መረጃ ቪዲዮውን ላይክ፣ ሼር፣ ፎሎ ማድረጋችሁን እንዳትረሱ።